እንኳን በደህና መጣሽ። እንኳን ደህና ቆየሽኝ። በጣም ነው የምታምሪው። አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ? የልብሴ ኮስት ኢን ሚሊየንስ ነው። ያው ሁሌ ግልጽ ነው ነገር 3 ሚሊዮን ብር። ምንድነሽ ግን ኢቫን የምትባይ ሴትዮ? አንቺ ምንድነሽ? ቆይ እኔ በጣም ምንድነው ያረግሽው ልብስ? እሺ ኮቱ የፋዘርሽ ነው እንበል፣ እዚህ በጎን ጡትሽ ምናምን የምር ይሄ ዝናብ የመታው አር መስለሽ፣ በዛ ላይ ሱሪሽ ፓንትሽ ምናምን ይሄ ልጅ እያለን ቆቀር ቤት ጮርናቄ ቤት ስንገባ ባለጫሌ ይበራል እሱን የመሰለ አርገሽ። አረ ያንቺ ስግለ ጉድ ነው። አረ ከምትሰሪው ከምትሸጪው መጋረጃ ላይ ቆርጠሽ ሰፍተሽው ነው። ማን ይሰራልሽ? እንትን ውስጥ እንዴት ገባሽ? ቆይ ራይድ ውስጥ ወይ ትራንስፖርት ውስጥ እንዴት ነው የምትሄጂው? ግማቱንስ እንዴት ቻሉት? እንደዛ ክፍት ሆኖ ብብትሽ በዚህ በኩል ከታች ሙሙሽ ክፍት። አይ በስማ ምን ጉድ ነሽ? ሼር ኮፒ ሊንክ አድርጋችሁ አርሱላት። እንደዚህ አይነት ሰው ጋብዙ። ዘንድሮማ ልብሱ ይለያል። አብዛኛው የጊ ነው የሚመስለው። አንዱ ቀይ አርጎ ቀዩ አውፍን መስሎ ይመጣል። አንደኛው እዚህ ጋር እምብርቱ የሚያሳይ ከዛም በኋላ የሴት ቦርሳ አርጎ ይመጣል። አላማችሁ ምን እንደሆነ እኔ እንጃ። አለባበሳችሁ በስማ ኮራሪማ ነው የምትመስሉት።